ቲክቶክ ላይ ሪፖርት እያደረግን ስለሆነ ለምን ቲክቶኳን ሪፖርት አናደርግም? እግረ መንገዳችንን ቲክቶክን ኤግዛክትሊ ቲክቶኳን እኔ ቲክቶክ አካውንቷንም ሪፖርት አድርጉባት። አላማው ምንድን ነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲህ ማለቱ ምንድን ነው የሚጠቅመው? እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድን ነው ከጀርባ ያለ? ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ስለ ሴት ልጅ ድምጽ እያሰማን ነው ብላችሁ ሴት ልጅ ስታለቅስ ስታዩ ደግሞ እዛ ጋር ለዛች ድምጽ ሳትሆኑ መጣችሁ ስለሌላዋ። አሁን ማን ይሙት ሶሻል ሚዲያ ላይ ያሉ ተከራካሪ ነን እንባ ጠባቂ ነን የሚሉ ሶሻል ሚዲያ ላይ ያሉት እነዚህ የሚጮሁት ጋይስ ማለት ቢኒ ከተገናኘን አይቀር አንዳንዶች ይጠይቃሉ፣ እንዴ 1 ቢሊዮን ብር ያን ሰብስባችሁ የት ገባ ያ ብር? እንደገና ደግሞ እንዴት ነው ሁሌ መቅዶኒያ ለምን ገንዘብ ጋይስ? ይህ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረግኩት ላይክ ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው። በገንዘብ ወንድሟ ስለተደፈረችው ሴት ታሪክ ታውቃላችሁ? መጽሐፍ ቅዱስ ላይ በጣም አንጀቴን የምትበላኝ የምታሳዝነኝ፣ በጣም በብዙ ነገር ኮኔክት የማደርግባት እንዴት ብዬ ልንገራችሁ? በጣም አንጀቴን የምትበላኝ ሴት ናት። ማር ትባላለች። ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው እናንተን ያዝናናሉ እንዲሁ ቁም ነገር አላችሁ ያልኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማጠራጠር ላይ ካርጋችሁ ጀምሩት። ሀሳብ አስተያየቶቻችንን ኮሜንት ላይ መስጠት እንዳትረሱ። በዛሬ ቪዲዮቻችን የተለያዩ ቪዲዮችን ይዘን መተናል። እንግዲህ በቪዲዮአችን መጨረሻ ላይ ማሳያችሁ አንድ በጣም የምትወዱት ቪዲዮ ስላለ እሱን ማየት እንዳትረሱ። እስከ መጨረሻው ድረስ ቆይታችሁ ቪዲዮን አይታችሁ ሀሳብ አስተያየቶቻችሁን ስጡበት። ወደ መጀመሪያው ቪዲዮ እንለፍ። ቢኒ ከተገናኘን አይቀር አንዳንዶች ይጠይቃሉ፣ እንዴ 1 ቢሊዮን ብር ያን ሰብስባችሁ የት ገባ ያ ብር? እንደገና ደግሞ እንዴት ነው ሁሌ መቅዶኒያ ለምን ገንዘብ? እንደውም አንድ ሰው የጻፈውን ጽሑፍ አይቻለሁ። ወይም ደግሞ ሌሎቹ በጎ አድራጎት ድርጅቶችን ትተን ሌሎቹ በመቅዶኒያ ስር ሆኖ መቅዶኒያን ብቻ እናግዙ የሚል ጠንከር ያለ ሀሳብ ያለው ጽሑፍ አይቻለሁና መልስ መስጠት አለብኝ ብዬ አስባለሁ። አንደኛ እንግዲህ ምንድነው ብዙ ሰው ማወቅ ያለበት መቄዶንያ በጣም ብዙ ወጪ ያለው ድርጅት ነው። አሁን ከ9 ሺህ ሰዎች በላይ ናቸው መቄዶንያ የሚረዱት። በአዲስ አበባ ብቻ አይደለም፣ በ56 ከተሞች ነው። ከዛ ውጭ ደግሞ የመቄዶንያ ተገልጋዮች በጣም የተጎዱ ሰዎች ናቸው። ከ300 ሰው በላይ ዳይፐር ተጠቃሚ አለ። ዳይፐር ተጠቃሚ ማለት 3 ሰው ምናምን የሚይዘው እዚህ ጋር ሰው ማለት ብዙ ወጪ አለ፣ ብዙ ሰራተኛ አለ። አንድ ዳይፐር 150 ብር ነው የሚሸጠው። አንድ ሰው በቀን 3 የሚጠቀም 450 ብር ማለት ነው። በ3300 ምናምን ስታባዛው ከ1.3 ሚሊዮን በላይ ማለት ነው። በዛ ላይ ቶሎ ሐኪም ቤት ይሄዳሉ። መቄዶንያ የተቋቋመው ራሱ አልጋ ቁራኛ ሰዎችን ለመርዳት ነው። እና በቀን 2 ኮስተር ባስ ነው በየቀኑ ሐኪም ቤት የሚሄደው። አንድ ሰው ቤት ከታማሚ ካለ ምን ያህል ወጪ እንዳለው ሰው መገመት ይችላል። 2 ኮስተር ባስ የታካሚዎች በየቀኑ ከመቄዶንያ ወደ ሆስፒታል ይሄዳሉ በየቀኑ። ለምን? በቃ የምንይዛቸው ሰዎች አልጋ ቁራኛ ሰው ነው ገና የምታነሳው። ስለዚህ ሁሉ ጊዜ ሐኪም ቤት የሚሄድ ሰው በጣም ብዙ አለ ማለት ነው። ስለዚህ ሰዎች ያማሰብ አለባቸው ማለት ነው። ከዛ ውጪ ደግሞ በየጊዜው እድገት አለ መቄዶንያ። አሁን ባለፈው ከነበረው ገቢ ማሰባሰቢያ 12 ቅርንጫፍ ተከፍቷል። አሁን 56 ደርሷል። አሁን ደግሞ ወደ 12 ቅርንጫፎች በሂደት ላይ ናቸው። አዲስ ከፈትክ ማለት አልጋ ታስገባለህ፣ ፍራሽ፣ ወንበር፣ ብረት ድስት ምናምን። ኖርማሊ 9000 ሰው ማኖር እንዳለ ሆኖ እድገት ስላለ ሁሉ ጊዜ አዲስ ነገሮች ነው የምታመጣው። አንድ በላይ ከዛ ውጪ ደግሞ በየቦታው ኮንስትራክሽን አለ። ብዙ ሰው ማያውቀው አዲስ አበባ ብቻ ይመስላል። አዲስ አበባ ነገራችን ላይ ያለው ፎቅ 3600 ካሬ ሜትር ላይ ያረፈ በአጠቃላይ ፍሎር ኤሪያው 54000 ካሬ ሜትር ማለት ነው። ያ ማለት አንዳው ምን ኮንዶሚኒየም እና ቲፒካል ኮንዶሚኒየም G+4 እሱ ወደ 1000 ካሬ ነው። 54 ኮንዶሚኒየሞች ማለት ነው። ምን ሰሩ ትልቅ ፕሮጀክት መሆኑን ሰው ማወቅ አለበት። አሁን እንግዲህ ቤተሰቦች ቪዲዮን እንዳያችሁትና እንደሰማችሁት ነው ማለት ነው። እኔ ይሄን ጥያቄ ለቢኒያም ሲጠየቅ በጣም ነው የከፋኝ። የመሬ ነው የምላችሁ። መቄዶንያ ከአንዴም 2 ጊዜ ምናምን በአጋጣሚ ሽማን ይጃለሁ እና እዛ ያየሁት ነገር አንዳንዴ የሆነ እንደዚህ ብለው ኮሜንት ራሱ የሚያደርጉ ሰዎች እዚህ ጋር ሄደው መተው አላዩም። ሲቀጥል ደግሞ ምንም አይነት እርዳታ ውስጥ የሚሳተፉ አይነት ሰዎች አይደሉም። በጣም ነው የሚገርመኝ። የምሬ ነው የምላችሁና አስቡት እንግዲህ 3 ኮስተር እንግዲህ ወደ ሆስፒታል በቀን ማለት ነው ከ9000 በላይ ከ3000 በላይ እንግዲህ የአልጋ ቁራኛና ዳይፐር የሚጠቀሙ ምን አይነት ሰዎችም ማለት ነው። አሁን እኮ ሰው ቤተሰቦቹን እናት አባቱን እኮ መጦር የከበደበት ሰዓት የእውነት እንደዚህ ታመው ምናምን ነገር አንድ የገዛ እናቱን ወይ አባቱን በስነ ስርዓት ቴኬር ማድረግ የማይችል ሰው ነው። አሁን እንግዲህ እዚች ጋር ወጥቶ 9000 ሰውን ቴኬር የሚያደርግ ሰው የሚወቅ ሰው በጣም ያሳዝናል። እኔ ቢኒያም
አሜሪካ ሁሉ ነገር የራሱን ኑሮ ምናምን ትቶ መጥቶ እዚች ጋር ሰው በረዳ እዚች ጋር ገና እንደዚህ እያደረገ እንደው አያደርግም፣ ግን ቢያደርግና ቢበላስ ራሱ የምር ገንዘብ ይሄ ሁሉ ነገር አድርጎ ማለት ነው ሰው እየረዳ ምናምን የተረፈውን ነገር ለራሱ ቢያደርግ ማለት ነው። እና በጣም ያሳዝናል። እኔ እንደዚህ አይነት እንትኖችን ሳይ በጣም ነው ማዝነው። የምሬን ነው የምላችሁ። ለሀገር ባለ ውለታ ትልቅ ነገር ልናደርግለት የሚገባ ሰው እንደዚህ አይነት ጥያቄዎችን እየጠየቀን አይምሮ መንካት በጣም አሁን ኖርማሊ እዚች ጋር የሆነ ኢንተርቪውም ስለሆነ ቀለል ያደርገዋል እንጂ እንደዚህ አይነት ጥያቄ ሲነሱ ሲያይ ለሱ ቀላል አይሆንም፣ ይከብዳል። እና እስቲ በዚሁ ደግሞ አጠገቡ የነበረችውንና በመቄዶኒያ ሄደው ለመቄዶኒያ ብዙ የምታደርግ የሀገራችን የባለ ሀብት ልጅ ነች እና እስቲ የእነሱን ደግሞ ቪዲዮ አንዳይተን ነበር። መቄዶኒያ ላይ እኔ ሳላቅ መቄዶኒያ ላይ ታገለግል ኖሯል፣ አላወቅኩም። በአጋጣሚ የሆነች ትንሽ ጽዋ ነበረችኝና ቤቴ መጥቶ ዶክተር ቢኒያም ማንም እዚህ ሀገር ባለሀብት ከሚረዳኝ በላይ ብሩክታይት ነች የምትረዳኝ ብሎ ምስክርነት ሰጠ። አሜሪካ ልትሄድ ነበረ። በነገራችን ላይ አሜሪካን በትምህርቷ ሙሉ ስኮላር ደርሷት እኔ ዳዲ የምትፈቅድልኝ ከሆነ መቄዶኒያ ማገልገል ስለምፈልግ አልሄድም አለች። ፈቃድ አልወጣም ካልከኝ እሄዳለሁ ስትለኝ በአንድ አፍ ነው በቃ ልጄ ለዚህ ተበቃሽ በቃ ቀጥ እዚያው ሀገርሽ ብዬ ያው እኔንም እያገዘች ከኔ ጋር ሆና ይሄው ዛሬ ደግሞ ለዚህ ደስታ በቃች። ደስ ይላል። እና ይሄ ነው የኔ ደስታዬ፣ በጣም ወሰን የለውም። ትልቁ አሁንም ደግሜ የማስተላልፈው ብዙ ወዳጆች አሉኝ፣ ብዙ ወንድሞች አሉኝ። እነሱን ያው ሰርግ እንዳላደረኩ እንዲያውቁልኝ እፈልጋለሁ። ያው በእንሾሽላ በባህላችን በቤታችን በእንሾሽላ ባህል ነው እንድትመረቅ እንድትሸኝ ያደረግነው እንጂ ጥሪ የለንም። ጥሪያችን መቄዶኒያ ነው። ያው ትንሹም ትልቁም አቅም ያለው በአቅሙ መቄዶኒያ ላይ መጥቶ ተጋብዞልን ቢሄድ ግብዣ አልጠራንም። ግብዣ አይደለም መቄዶኒያን እንዳይልን ብቻ ያቺ ያለችውን ተካፍሎ መቄዶኒያን እንዳይልን እፈልጋለሁ። አመሰግናለሁ ልጄ ለዚህ ስላበቃሽ። መልካም ትዳር ይሁንልሽ፣ መልካም ቤት ይሁንልሽ። ያው እንግዲህ በጣም ወዳታለሁ። ያው እንግዲህ ቤተሰቦች እንዳያችሁት ነው ማለት ነው። አባቷም እንደተናገረው እንግዲህ የአሜሪካ ሙሉ ስኮላርሺፕ ደርሷት እዛ አልሄድም መቄዶኒያ መርዳት ትፈልጋለሁ ብላ አሁንም በቅርቡ እንግዲህ ሰርጋቸውን በመቄዶኒያ አድርገው ለሰርግ የሚወጣውን የነበረ ወጪ ከ10 ሚሊዮን ብር በላይ ለመቄዶኒያ ደግሰው ለመቄዶኒያ ብሩን ለግሰዋል ማለት ነው። እና እንደዚህ አይነት ባለሀብቶች ሲኖሩ ሲበዙልን ምናምን ደስ ይላል። እና እንደዚህ አይነት ሰዎችን እያበረታታን ወደፊት መሄድ ነው እንጂ የሚሰራን ሰው ወደኋላ መጎተት ጥሩ አይደለም። ሰላም አለይኩም ያጀማ። ይህን ሰው ታውቁታላችሁ? ገብረ ዮሐንስ ይባላል። ክርስቲያን ወንድሞቻችን በጣም የሚወዱት አዝማሪያቸው ነው። እና ሰሞኑ በቀላሉ መኪና እናስገዛለት ነው። ስማይል ዴንታል ስፔሻሊቲ ሴንተር 1 ሚሊዮን ፎሎ በሁለት ቀን ውስጥ ካስገባ ነው መኪና ሊገዛለት ቃል ገብቷል። ስለዚህ ሙስሊም ወንድሞቼ ክርስቲያን ወንድሞቻችን እንተባበራቸው። በአንድ ቀን ውስጥ 1 ሚሊዮን ፎሎ እናስገባው። አሁን ምን ጀምር። ሰላም አለይኩም። ሌትስ ጎ ኤቭሪባዲ ሌትስ ጎ ስማይል። ያው እንግዲህ ቤተሰቦች እንዳያችሁ ነው ማለት ነው። ለዘማሪ ገብረ እግዚአብሔር ገብረ ዮሐንስ እንግዲህ ቻሌንጅ መጀመሩ ሁላችንም የምናውቀው ነውና እዚች ጋር ሙስሊም አባታችን ወይም ወንድማችን እንግዲህ ወጣው ቻሌንጁ ሲቀላቀሉ ሳይ በጣም አልቻልኩም። የምሬን ነው የምላችሁና አንዳንዴ እዛች ጋር ዘማሪ ስለሆነ ምናምን ነገሮችን ከኦርቶዶክስ ጋር ብቻና የኦርቶዶክስ ኃላፊነት ብቻ አድርገን እናየዋለን። ግን እንደ ሰብአዊነቱ እና ሰው የተቸገረን ሰው መርዳት በጣም በቃ ምንም እዚህ ጋር ሙስሊም ነው ኦርቶዶክስ ነው ብሄር ምናምን ሳንል ብንረዳዳ በጣም ትልቅ ደረጃ መድረስ ትልቅ ብዙ ነገሮችን መፍጠር መለወጥ የምንችልበትና እንደዚህ አይነት ቪዲዮዎች ደግሞ ብዙዎችን ያስተምራሉ፣ ብዙዎችን ይለውጣሉ ብዬ ስላሰብኩኝ ነው። በጣም ነው ደስ ያለኝ ሳይሆን አላማው ምንድን ነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲህ ማለቱ ምንድን ነው የሚጠቅመው? ለአንቺስ ምንድን ነው የሚጠቅመው? ለእነሱስ ምንድን ነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እጅሽ ጋር ገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስጪ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። ያው እንግዲህ ቤተሰቦች ጆርዲ እንግዲህ ለሊያ በዚህ መልኩ ነው እንግዲህ በእንዴት መልኩን ያስተላለፈችው ማለት ነው። ያው እንደሚታወቀው ሶሻል ሚዲያ ላይ በጣም ኔጌቲቭ ሳይዶች እየበዙ ነው። ያው ጥሩ ሳይድ በጣም የተወሰነ ቢኖረው
ግን በጣም ኔጌቲቭ ሴቶች በጣም እየበዙ ነው ማለት ነው። በጣም አሁን ሰሞኑን የምናያቸው የምንሰማቸው ነገሮች በጣም ያስጠላሉ። እና እንግዲህ አሁን የሴት እህቶቻችንን እንግዲህ የራቁት ቪዲዮ የተለያዩ ነገሮችን መልቀቅ ምናምን እንደዚህ አይነት ነገሮች በጣም የተበራከቱ መጥተዋል። ስለሱም የምናይ ይሆናል። እስቲ አንድ ግን ሌላም ልጅ ስለሊያሹ ያለችው ቪዲዮ አለ፣ እሱንም አይተን እንምጣ። እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ አድርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ? እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ኬት አመጣችሁ ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገዝታው ነው ወይስ እንዴት ነው ያገኘችው? ከነማን ጋር ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። ልክ እሷ እንደ ኃይለኛ እንደሆነች ልክ እሷ ዋና እንደሆነች አስመስላ ነው። ስለዚህ ለምንድን ነው ፊንገር ሾው በህግ ማትጠይቀው? እህቶቻችንን እንደዚህ እያልሽ እያስፈራራሽ ብር ስትሰራ ለምንድን ነው ዝም የምንለው? መከሰስ ካለባት መከሰስ አለባት። እዚህ አሜሪካን ሀገር ያለን ተባብረን ሎይርም ጠበቃም የፈለገውን ነገር ገዝተን እሷን መክሰስ አለብን። ምክንያቱም የምታወራቸውና የምትናገራቸው ነገር በንቃትና ማናችሁ ምንም አታመጡም ብላ ነው የምትናገረን ያለችው አይደል? እኔን ራሱ በቻለችው አቅም ጎድታኛለች። ሶሻል ሚዲያ ላይ እንደማልቀመጥ እንደሌለብኝ ጥቁር ስለሆንኩኝ እንደማላምር ምናምን ብላ በጭንቅላት እኔ እንደዚህ በቀላል እንትን ማልስ ሴት ሆኜ ነው እንጂ ንግግሯ የሚጎዳ ነው። እኔም ብቻ አይደለም ሌሎች ጥቋቁር እህቶቼ ራሱ በራሳቸው ኮንፊደንስ እንዳይኖራቸው ጥቁረት ማለት ማስጠላት እንደሆነ፣ ጥቁረት ማለት ሰው እንዳልሆነ፣ ቅናትና ቀልቶና ወፈርፈር ብሎ አእምሮ መቀመጥ ደግሞ ላይክ እንደ ውበት እያደረገች ኢትዮጵያ ሳናቡ ብቻ አይደለችም ጥቁር። ኢትዮጵያ ውስጥ ያሉ እህቶቻችን ህፃናት እህቶቻችንን በራሳቸው ኮንፊደንስ እንዳይኖራቸው እያደረገች ነው። ስለዚህ ለምታረገው ነገር ሶሻል ሚዲያ ላይ ህግ ሊጠይቃት ይገባል። ለዛም ደግሞ ተሰብስበን በገንዘብም በምንም አዋተን እዛ ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። በጣም በተለያየ ነገር ሰውን ቡሊ እየተደራረገ ይገኛል ማለት ነው። እንግዲህ ያው በጥቁረት በውፍረት በቅላት በማጠር በምን በቃ እንግዲህ እግዚአብሔር የሰጠንን ነገር እንደመቃወም ይመስለኛል ራሱ የምር በጣም የሆነ የመጨረሻውም ዘመን ሳይደርስ አይቀርም መሰለኝ እንደዚህ አይነት ነገሮች በጣም እየበዙ ነው። እና እሷ ላይ አሁን በጣም ብዙ ሰዎች ተነስተውባታል። እስቲ እንትን ራሱ የማስደረግ አንፎሎ ነው ምናምን እንትን የማስደረግ ቻሌንጅ ራሱ እያወሩባት ነበር። እስቲ እሱን ምን ነው እዛ ቪዲዮ ላይ ኦሪጂናሎቹ ቪዲዮዎች የት እንዳሉ ሊንኮቹን ላኩልን። እኔ እሷን አይቻትም ሰምቻትም አላውቅም የት እንዳለች። አዎ ግን ላኩልንና በደንብ ኦርጋናይዝ አድርገን ላይቭ ስትገባ ሰምቻታለሁ። ላይቭ ነበረ ቪዲዮ ላይቭ ነው ያ እኮ በቃ እኛ ደብዳቤ ያደርጋል ዩቲዩብ ቲክቶክ ላይ አሁን ሪፖርት እያደረግን ስለሆነ ለምን ቲክቶኳን ሪፖርት አናደርግም? እግረ መንገዳችንን ቲክቶክ ያ ኤግዛክትሊ ቲክቶኳን እኔ ቲክቶክ አካውንቷንም ሪፖርት አድርጉባት። በቃ ማንም ሰው ከእንግዲህ ወዲያ በሴትነታችሁ በእናንተ በመጠቃታችሁ የሚያሾፍ ሰው የሚያስጠቃችሁ በመጠቃታችሁ ደግሞ ያጥቂያችሁን ከበር እያደረገ እዚህ መጥቶ የሚያስጠቃንን ማንኛውም ሰው በሴትነታችሁ የሚመጣባት መደራደር አለባችሁ። አይደለም በሴትነት ወንድም ሆናችሁ ከሂማኒቲ ጎን የምትቆሙ በሙሉ የተጠቃን ሰው የሚያጠቃ የተበደለን ሰው አፉን እንዲዘጋ የሚያስሞክርም ማንኛውንም ሰው እንደዚህ ነው ማድረግ ያለባችሁ። በቃ ያው እንግዲህ ቤተሰቦች እንዳያችሁት እንግዲህ ሊያሾ ላይ ጭራሽ አካውንቷን እስከ ማዘጋት ደረጃ የዩቲዩብንም የቲክቶክንም ለማዘጋት በጣም ትልቅ ርብርብ ጀምረዋል ማለት ነው። ሪፖርት ለማድረግ ምናምን ሊያሾ የሚሰጠችው ምላሽ አለ። እስቲ እሱ ነው ምን ለአንድ ለጠገበች ቲክታከር በዚህ ደረጃ ተጨንቀሽ ስታወሪ፣ እዚህ ጋር ደግሞ ልጇን ለማኖር የምትለፋ እናት ዞር ብሎ የሚያታይ አታ ስትሰደብ ሳይ ያናደኛል። ስለ ሴት ልጅ ድምጽ እያሰማን ነው ብላችሁ ሴት ልጅ ስታለቅስ ስታዩ ደግሞ እዛ ጋር ለዛሽ ድምጽ ሳትሆኑ መጣችሁ ስለሌላዋ። አሁን ማን ይሙት ሶሻል ሚዲያ ላይ ያሉ ተከራካሪ ነን እንባ ጠባቂ ነን የሚሉ የሴቶች ምንድነው ሶሻል ሚዲያ ላይ ያሉት እነዚህ የሚጮሁት ጋይስ ማለት ነው። የሙሌ ታሪክ ልብ አይሰብርም? እንደ አንድ ሴት ሙሌ ማለት እዩሃ ሚዲያ ላይ የቀረበችው ሴት የዚች እናት ታሪክ ልብ አይሰብርም? የአንድ ዲያስፖራ እናት የአንድ የልጅ እናት ከዛ ድረስ መታ ፍቅርን ብላ መታ ገንዘቧን ተክዳ ብዙ ነገር የደረሰባት እናት ስለሷ ማን አወራ ጋይስ? ስለሷ ሰው ምን ነው የሚፈልገው? ቫይራል ወሬ ይሄ ሚዲያ ላይ ያለውን ሰው መስማት፣ ስለ ሚዲያ ላይ ስላለው ሰው መናገር እንጂ ምድር ላይ ስላለው ህመም ማንም መስማት አይፈልግም። ስለዚህ ይሄ ፌክ ስለሆነ እኔ ምንም አይመስለኝም። ምንም
ብትሉ ምንም ነው የማይመስለኝ ጋይስ። ፌክ በቃ ፌክ የሆነ ማንነታችን ይሄ። አሁን ስለ ሙሌ አንድ የሴቶች ተሟጋች ነን የሚሉት ሶሻል ሚዲያ ላይ ስለ ሙሌ ሲያወሩ ሰምታችኋል? ሴት ልጅ ናት፣ የደረሰባት ነገር እንደ ሴት ልጅ በጣም ያሳዝናል። አንድ ቀን እንኳን ሲያወሩ አልሰማሁም። እናንተ ስለ እንትና ቪዲዮ ተጨነቁ። የእርቃን ቪዲዮ አለኝ ብሏል፣ ሂድና ክሰስ እንትን ብሏል። ያው እንግዲህ ቤተሰቦች ሊያሾም ያለችው እንደሰማችሁት ነው ማለት ነው። የእውነት ከሴቶች ጎን ከሆነ መቆም አላማችሁ ለምን እየመረጣችሁ እንትን ትላላችሁ? በጣም ብዙ ከጎናቸው ልንቆም የሚገባ ሌላም ሴቶች አሉ እያለች ነው። ያው እንግዲህ ሁሉም እርዳታ ያስፈልገዋል። እንግዲህ ማንም ሰው የተሻለም ላይ ያለ ዝቅተኛም ላይ ያለ እኔ ቡሊ መደረግ አለበት ብዬ አላስብም። በቃ ማንኛውንም ሰው በማይሆን አይነት ሳይድ ሄደን አታክ ማድረግ ጥሩ አይደለም። ይሄንን የሴቶችን እናንተ ሀሳብ ስጡበት። እንግዲህ ከሰሞኑ በጣም መነጋገር የነበረ የአንድን ሴት ልጅ እንግዲህ የራቁት ቪዲዮ ቀርጾ የለቀቀ ልጅ እንደ ቀልድ ይቅርታ ሲል አይቼ በጣም ገርሞኛል። እሱን ቪዲዮ እኔና የኔን ሀሳብ እሱ ላይ እናወራለን። ጋይስ ይህ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረግኩት ላይክ ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው እና ካደግኩኝ በኋላ ነው ነገር ላይክ ያስተዋልኩት። በጣም አድርጌ ሁላችሁም ይቅርታ ጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። በጣም ሰው ብዬሻለሁ። ቻት ላይ እዚህ 1800ዎቹን ቪዲዮ ሪከርድ ከተደረገ በኋላ መጥተው ሰዎች በሙሉ ሁላችሁንም በትልቅ አክብሮት ይቅርታ ጠይቃለሁ። በጣም ይቅርታ ይሄ ነገር በመፈጠሩ በመቅረጼ በጣም ይቅርታ አዝናለሁ። በጣም ተሰምቶኛል እና አመሰግናለሁ ሁላችሁ ማጠገቤ ስለነበራችሁ ሰዎች ምናምን እግዚአብሔር ይስጥልኝ። ሌላ ምንም ነው ነገር የለም። ያው እንግዲህ ቤተሰቦች ልጁ የተናገረውን እንደሰማችሁት ነው ማለት ነው። ያው ቪዲዮ ለዚህ አይደለም ለምንም የሚመጥን አይደለም። ግን በቃ ጀስት በጣም ሴክሹዋል የሆነ ነገር እያደረገ እንግዲህ ሪከርድ አድርጓት ምናምን ገና 18 ዓመት ቅርብ ጊዜ የሞላት ልጅ ነች። ሪከርድ አድርጓት ምናምን ቪዲዮ ለቁ አሁን እንደ ቀልድ ወጥቶ እሷንም ህዝብንም ይቅርታ እየጠየቀና ልጅነት አታሉኝ እንደሆነ ነገር ነው እያለ ያለው። እኔ ነገር በጣም የምሬን ነው እያሳሰበኝ ነው። እኔ እንደ ማንኛውም አሁን እህትም እንዳለው ሰው ሊሆን ይችላል ዋሪቨር ብቻ እኔ ሴት ልጅ እኔ አታክ ስትደረግ በጣም አልወድም፣ ደስ አይለኝም። እና እንዴት ነው እንደዚህ የራቁት ቪዲዮ ለቆ እንደ ቀልድ መጥቶ ይቅርታ ጠይቆ ሊታለፍ የሚችል ነገር? እኔ ልጅነት ማለት ምንድን ነው እንዴ? ፊዚካሊ ብቻ ነው የምታድጉት፣ ሜንታሊ አታድጉም። እንደዚህ ስታዩት ትልቅ ሰው ነው። 18 ዓመት ከሞላ ይሄን የምታገናዘብበት እድሜ ታጣለህ ብዬ አላስብም። ሜቢ ሪከርዱን እንኳን ብታደርግ ቪዲዮውን እስከ መፖሰት ደረጃ የሚያደርስ ልጅነት አይዶን ነው። እና ምንድን ነው ይሄ? ለምን መንግስት በህግ አንጻር ለምን በደንብ እንደማያየው በጣም ነው የሚገርመኝ። ምክንያቱም በጣም እየተሰራፋ ይገኛል እንደዚህ አይነት ነገር። የሴት እህቶቻችን የራቁት ፎቶ ቪዲዮ ምናምን መውጣት በጣም እየተለመደ ነው። የምሬን ነው የምላችሁ። እንዲህ አንዳንድ ሳይቶችን ራሱ እኮ ገብቶ ለማየት እኮ በጣም ከባድ እኮ ነው። በጣም ሩሎች አሉት ምናምን። እንዴ አሁን እንደ ቀልድ ቴሌግራም ላይ ምናምን ቲክቶክ ላይ መታየት መጀመር ማለት በጣም አስጊ ደረጃ ላይ መድረስ ማለት ነውና ሴት እህቶቻችን ገና 18 ዓመት ያልሞላቸውና ገና 18 20 ምናምን የሆኑ ገና ማቹርድ ያልሆኑ ሴቶችን በደካማ ጎናቸው እየገባችሁ ተጠቅማችሁባቸው ደግሞ ለህግ ለማቅረብ በጣም ቀላል ነው። እንደዚህ አታክ የተደረጉ ሴቶች ለምንድን ነው ወደ ህግ የማትሄዱት? በቃ ይሄ ሀፕን ካደረገ በኋላ ቢያንስ ወደ ህግ ለምንድን ነው የማትሄዱት? በቃ ወደ ህግ ሂዱ። ይሄ ማን እንዳደረገው እኮ ይታወቃል እኮ እንዴ። በምርመራ ስንት ነገር ይደረስበታል። እንዴ በድብቅ የተደረገ ነገር አይደለም ቀርቶ እናንተ ማን ጠርቷችሁ ምን አድርገዋችሁ እንዳደረጋችሁ የምታውቁትን ይቀርና ማለት ነው። እና እንደዚህ አይነት ነገር እንዲቆም እባካችሁ የምትችሉትን ሁሉ እኛም የምንችለውን ነገር በሙሉ እናድርግ። 18 ዓመት ያልሞላትን ሴት ልጅ እንደዚህ አይነት አታክ ማድረግ እኔ እንዴት ሰርቫይቭ እንደሚያደርጉት እንዴት እንደሚቋቋሙት ራሱ በጣም ነው የሚገርመኝ። የምሬን ነው። እና በጣም ከባድ ነው። ሶሻል ሚዲያ ደግሞ የያዘውን ነገር አይለቅም። እንግዲህ ከዚህ በፊት እንደዚህ አይነት ቪዲዮ ወጣባት ባምቢ አበሻ የተናገረችው ነገር አለ። እስቲ እሱን ግን እኮ የአንቺ ቪዲዮ እስካሁን አይጠፋም እኮ ማሬ፣ ለዘላለም ይኖራል፣ ለዘላለም ይኖራል፣ አይጠፋም። ይሄ ነው በጣም የሚያስጠላው ነገር ስለ ሶሻል ሚዲያ። ኤቭሪቲንግ ኢዝ ጎይንግ ቱ ቢ ሂር ፎር your lifetime and it's okay. I don't mind. As I said, የተለየ ነገር የያዝኩት ነገር የለም። የሰውን ልጅ ሰውነት ነው የያዝኩት። ፓስ የ19 ዓመት ልጅ ነኝ። እዛ ቪዲዮ ላይ በጣም ትንሽዬ ልጅ ነኝ። I don't even know what I'm doing የሚለኝን ነገር ከላይ ቪዲዮ ላይ ሆኖ ያለው ልጅ የሚለኝን ነገር ነው እያደረኩ የነበረው። እንደዚህ ሁኜ እንደዚህ አድርጌ ያለኝን ነገር በሙሉ ነው ሳደርግ የነበረው። ሶ ምንም እንትን የለኝም። ምንም ልጅ ነኝ። አይ ዶንት ማይንድ ስላችሁ በቃ ልጅ ተሳስቻለሁ። ይሄ ኮርቼበት አይደለም።
አልኮራበትም። ኦብቪየስሊ እየነገርኳችሁ ነው ከቅድም ጀምሮ ማናቸውንም አድርጉ ብዬ የምመክረው ነገር አይደለም። ግን at the same time I have no idea what I was doing. I thought ያ ትክክለኛ ነገር እና ያ ሰው እስከ መጨረሻ ህይወቴ ውስጥ የሚቀጥል ሰው መስሎኝ ነው you know። ስለዚህ እኔ ይሄንን የምነግራችሁ ለኔ አይደለም ላይ ከዚህ በኋላ ለሚመጡትም ሰዎች አሳይ ሴት ቅድም እንዳልኳችሁ ፕሊዝ ማንንም ወዷችሁ እንደዚህ ነገር አይጠይቃችሁም። don't do this but ደግሞ በስህተት አንዳንዴ እንደዚህ ነገር ይፈጠራል። ከተፈጠረ ደግሞ ባካችሁ የተለየ ነገር እናንተ ጋር ምንም የለም it's the same shit። ያኔ ሄዋን ስትፈጠር ጀምሮ ፈጣሪ የሰጣትን ነገር እስካሁን እኛ ጋር አለ እስከ መጨረሻው ይኖራል። ሶ ላይክ ምንም የተለየ ነገር የለም። ያው እንግዲህ ቤተሰቦች ባምቢ የተናገረችው እንደሰማችሁ ነው። እንደዚህ አይነት ቪዲዮ አይጠፋም። በቃ ሶሻል ሚዲያ የያዘው ነገር አይጠፋም። በቃ ምክንያቱም አንዴ ሲፖስት የተለያየ ሰው ጋር ይደርሳል፣ ብዙ ሰው ሴቭ ያደርገዋል ምናምን ኤቭሪዌር ነው የሚሰራቸው እና እንደዚህ አይነት ቪዲዮ አይጠፋም። በቃ ይሁን አንዳንዴ እኮ የሆነ በደል ምናምን እንኳን ሲደርስባችሁ በጊዜ ተረሱታላችሁ። ሶሻል ሚዲያ ላይ ያለ ነገር ግን እንዳትረሱት ያደርጋችኋል። የምር ከዓይን የራቀ ከልብ ይርቃል ይባላል። የሆነ ካላየ ነው ምናምን ነገር የሆነ ሰዓት እንደዚህ አይነት ነገር ሀፕን አድርጎ ነበር እንረሳዋለን። ግን ይሄ ሁሌ የሚታይ ነገር ምናምን ነገር ስለሆነ ሊጠፋ የሚችል ነገር አይደለም እና እንደ ቀልድ የሚታይ ነገር አይደለም። እንደዚህ አይነት ሰዎች በጣም እኔ አንዳንዴ አስገድደው የሚደፍሩ ሰዎች በጣም ትልቅ ወንጀለኛ ናቸው። እነዚህ ከነዚህ የባሱ ወንጀለኞች ናቸው። ምክንያቱም አንደኛ ሴቶቹን አንኮንሺየስ እንዲሆኑ የማያውቁትን ነገር ሰጥተው ምናምን ራሳቸውን እንዳያውቁ አድርገው ነው አንደኛ ነገር። ሁለተኛ ነገር ደግሞ ቪዲዮዎቻቸውን ያለ ፈቃዳቸው እንግዲህ ቀርጸው ለፐብሊክ መፖሰት ማለት እኔ አስገድደው ከሚደፍሩ በላይ ናቸው እነዚህ መቀጣት ያለባቸው። የምሬ ነው። በጣም አስተማሪ የሆነ ቅጣት ሊሰጣቸው ይገባል። እንዴ በቃ ሴቶቻችን ጠንካራ ሆነው እንጂ እኮ እንዴት ነው ሙቭን ማድረግ የሚቻለው እንደዚህ ነገር ከተፈጠረ በኋላ? የምሬ ነው። እና እንደዚህ የሚያደርጉ ወንዶች ላይ በጣም ከባድ የሆነ እርምጃ ልንወስድባቸው ይገባል። ሴቶች ደግሞ እንደዚህ አይነት ነገር በጣም ልትጠነቀቁ ይገባል። የፈለገ ብታፈቅሩ የፈለገ ምን ብትሉ እንዴት ቪዲዮ ሪከርድ ትደረጋላችሁ? እያወቃችሁ ልትደረጉትን አንዳንዶቻችሁን ቅድም እንዳልኩት አንኮንሺየስ አድርገው እንደዚህ አይነት ነገሮችን ይቀርጧቸዋል። ግን እንደዚህ አይነት ነገሮችን ደግሞ ለህግ አሳልፋችሁ ስጡ እና ደግሞ የምትሄዱበትን ቦታ ያለ ሰው የማታውቁት ሰው ጋር ምናምን ነገር በጣም ክሎዝ ዳቱኑ ሩም ይዟችሁ እስኪገባ ወይ ደግሞ ሲያጠጧችሁ ብቻችሁን ሆናችሁ ምናምን እሺ አትበሉ። በቃ ጊዜው ያስፈራል። እሺ ቤተሰቦች አሁን ደግሞ መጨረሻ ላይ ጋብዛችኋለሁ ያልኳችሁ አንድ ቪዲዮ አለ ማለት ነው። ከነዚሁ ጋር የተገናኘ ነው። ግን በቃ አንዳንዴ ደግሞ ወጣ ስነ በጣም ብዙ የተማሩ መንፈሳዊ ህይወት ላይ በጣም ጠንካራ የሆኑ ሴቶች የሚያስተምሩት ነገር በጣም የሚገርም ነው። ደቂቃው ትንሽ ረዘም ያለ ቢሆንም ቪዲዮን በትዕግስት ውስጥ በጣም ትወዱታላችሁ። መጨረሻ ላይ ማሳብ አስተያየቶቻችሁን መስጠት እንዳትረሱ። እንወስድ በገንዘብ ወንድሟ ስለተደፈረችው ሴት ታሪክ ታውቃላችሁ? መጽሐፍ ቅዱስ ላይ በጣም አንጀቴን የምትበላኝ የምታሳዝነኝ በጣም በብዙ ነገር ኮኔክት የማደርግባት እንዴት ብዬ ልንገራችሁ? በጣም አንጀቴን የምትበላኝ ሴት ናት። ትዕማር ትባላለች እና ትዕማር ማለት የቅዱስ ዳዊት ብቸኛ ሴት ልጁ ናት። ሌሎች ልጆቹ ወንዶች ነበሩ። አንድ ሴት ልጁ ግን ትዕማር ትባል ነበረች። ትዕማር በጣም መልከ መልካም፣ የተዋበች፣ የተከበረች፣ በጣም ትሁት፣ በቃ ተወዳጅ የሆነች ሴት ልጅ ነበረች እና ከወንድሞቿ መካከል ግን አንድ አምኖን የሚባል ወንድም ነበራት። ይህ አምኖን የሚባል ወንድሟ ለሰይጣን የተመቸ ለስሜቱ የሚገዛ አይነት ሰው ነበረ። በዚህ ምክንያት በእሷ ፍቅር ወይም በህታዊ ፍቅር ሳይሆን በሰይጣናዊ ፍቅር መሰቃየት ይጀምራል። እሷን ወዶ ወይም ደግሞ እሷን በመፈለግ በመመኘት ስሜት በጣም ይሰቃያል እና እስከ ህመም ደረጃ ነበረ የሚሰማው ህመም ይሰማው ነበረ በፍቅሯ በመሰቃየቱ ምክንያት በገንዛ እህቱ ማለት ነው። ኢማጂን እና ይህንን ያየ የተረዳ አንድ ወዳጅ ነኝ ባይ ቀርቦ ይጠይቀዋል። ምን ሆነ ነው? በጣም ልክ አይደለህም፣ በጣም ሰውነትም በጣም እየቀነሰ ነው፣ ምንድን ነው የሆንከው ብሎ ሲጠይቀው ይነግረዋል። እህቴን እየተመኘኋት ነው፣ ልክ ባልሆነ ስሜት የተመኘኋት ነው ብሎ ሲነግረው ታዲያ ይሄ እኮ መፍትሄ ያለው ብሎ መፍትሄ ያለውን ሀሳብ ያቀርብለታል ማለት ነው። ይህንንም ምክር ይሰማና አምኖን ቅዱስ ዳዊትን ይጠራና አባቴ አሞኛል እና ትዕማር መታ እንድታበስልልኝ ትንከባከበኝ እፈልጋለሁኝ ይለዋል። ቅዱስ ዳዊትም ሄድና ትዕማርን ወንድምሽ ታሟል፣ ሂጅና ተንከባከቢ ይላታል። እሷም አባቷ ያላትን ትዕዛዙን ትቀበልና ትሄድና አምኖንም መንከባከብ ትጀምራለች። አገልጋዮቿን ይዛ ሄዳ ማለት ነው። ከዛ እየተንከባከበች እያበሰለችለት እያለ ይጠራትና ሁሉንም አስወጪ ይላታል።
ብቻችንን እኔና አንቺ ስንቀር ይላታል። ሁሉንም ታስወጣለች። ካስወጣቻቸው በኋላ ሊያስነውራት ይሞክራል። በዛ ሰዓት ትዕማር እባክህን ወንድሜ፣ ይሄ በእግዚአብሔር ዘንድ የተዋረደ ነገር ነው፣ እባክህን እኔም አንተም እንዋረዳለን፣ ተው ትላለች፣ ትለምነዋለች። አልሰማትም፣ አስነወራት። ወይም ደግሞ በእኛ ቋንቋ ደፈራት ማለት ነው። የገንዛ በወንድሟ ተደፈረች። ከደፈራት በኋላ ሰከንድ አልቆየም፣ ወዲያውኑ አገልጋዮቹን ጠርቶ እችን የረከሰች የተዋረደች ሴት አስወጡልኝ አለ። ለአይኑ አስጠላችሁ፣ አይኗን ማየት አልፈለገም። በጣም አስጠላችሁ፣ አስወጣት። ትዕማር እያለቀሰች ቀሚሷን ቀዳ ወጣች። አሁን ላይ ብዙ ጊዜ ሴቶች ያው ፋሽን ነው እያለን ፓሪ ነው እያለን ቀሚሳችንን ቀደን ወይም የተቀደደ ልብስ ነው ለብሰን የምንዘንጠው። ግን በታሪክም በመጽሐፍ ቅዱስም ስናይ ሴት ልጅ የተቀደደ ቀሚስ የምትለብሰው ተነውሬያለሁኝ፣ ክብሬን አጥቻለሁኝ፣ ተዋርጃለሁ የሚለውን ለማሳየት ነው። ኤንዌስ ቀሚሷን ቀደደች፣ አዘነች፣ እያለቀሰች ወጣች። ቅዱስ ዳዊት የተፈጠረውን ነገር ሰማ፣ አዘነ፣ አለቀሰ። ግን ምንም አላለም። ወንድሟን ሄዶ ለምን እንዲያረግ ለምን ልጄ እንዲያረግ ልጄ የተዋረደችብኝ አላለም። ትዕማር ተዋርዳ የተዋረደች ሴት ሆና መኖር ጀመረች። ይህንን የሰማ ሌላኛው ወንድሟ አቤሴሎም መጣ። አቤሴሎም ግን መጥቶ ትዕማርን አንድ ነገር አላት። ትዕማር ምንም ነገር አትበይ፣ ዝም በይና ጠብቂ አላት። ያለውም አልቀረም። ትዕማር ምንም አላለችም። ለ2 ዓመት ሙሉ ዝም አለች። የተዋረደች ሴት ሆና ያቺ የተከበረች የንጉስ ልጅ የነበረች በዙፋኗ በክብሯ የተቀመጠች ሴት የተዋረደች ሴት ሆና ተቀመጠች ማለት ነው። ፍትህ ሳታገኝ። ፍትህ ያላገኘችው ግን ከወላጅ አባቷ ነው፣ ከመንግስት አይደለም፣ ከፍርድ ቤት አይደለም። የራሷ ወላጅ አባት ለእስራኤል ፍትህ በማስፈን የሚታወቀው ፍትሃዊ የሚባለው ንጉስ ለልጁ ግን ፍትህ መስጠት አልቻለም። ፍትህ ከአባቷ አላገኘችም። የተደፈረችው ደግሞ በገንዛ ወንድሟ ነው። የማታውቀው ሰው እንኳን አይደለም የደፈራት። ኤኒዌይስ ይህንን ሸክሟን ተሸክማ መኖር ጀመረች ለ2 ዓመት። ከ2 ዓመት በኋላ ግን አቤሴሎም ወንድሟ ተበቀለላት። በቀሏን አምኖንን ገደለው። ይህንን ቅዱስ ዳዊት አየ። ዝም በማለቱ ብዙ ዋጋ ከፈለ። ለመንግስቱ ብቻ አይደለም ለእስራኤል እንኳን መውደቅ ምክንያት ሆነ። የእሱ ዝም ማለት የትዕማርን ህመም ዝም ማለቱ ፍትህ አለመስጠቱ ብዙ ዋጋ አስከፈለው። አቤሴሎም ልጁ ጠላት ሆኖ ተነሳበት። መጨረሻ ላይም አቤሴሎም እንዲሞት በራሱ ጦር በቅዱስ ዳዊት ጦር አቤሴሎም እንዲሞት ሆነ። ለእስራኤልና ለመንግስቱ መውደቅ ምክንያት ሆነ የእሷን ህመም ዝም ብሎ ማሳለፉ። ከዛ ውጭ ትዕማር ብዙ ነገር ታስተምረኛለች። ምን ታስተምረኛለች መሰላችሁ? ፍትህ አለማግኘት፣ መበደል ጥጉ ምን ድረስ እንደሆነ። ፍትህ አይደለም ከማታውቁት ሰው ከወላጅ አባት አለማግኘት እንዳለ። ከዛ ውጭ በደል፣ ይሄ በዚህ ምድር ላይ ብዙ ተበድነናል፣ እንዲሆነናል፣ ሰው እንዲያረገኝ የምለው ነገር በሙሉ የእሷን ሳይ እኔ ምን ተበደልኩኝ፣ እኔ ምን አረጉኝ እላለሁኝ። እና በጣም በብዙ ነገር ትዕማር ታበረታኛለች፣ ታጠነክረኛለች። ከዛ ውጭ ደግሞ ፍትህ ከእግዚአብሔር ነው። ዝም ብላችሁ ተው፣ ለእግዚአብሔር ሰጣችሁ ተው ይባል የለ። የትዕማር ዝምታ የምር ለእግዚአብሔር ሰጣ ዝም እንዳለች ይገባኛል። እንደዛ ነው የምረዳው። እና የእውነት ፍትህ ከእግዚአብሔር እንደሆነ ታሪኳ ያሳየኛል፣ ያስተምረኛል። እና የመበደልን ጥግ ወደ እግዚአብሔር ጮሆ ዝም የማለትን ጥግ የምር ትዕማር የምታስተምረኝ፣ የምታሳዝነኝ፣ የምታበረታኝ በጣም በርቱ ሴት ናትና እናንተ ከትዕማር ምን ተማራችሁ? እስኪ እሱን ንገሩኝ። ያው እንግዲህ ቤተሰቦች የትዕማርን ታሪክ እንደሰማችሁት ነው ማለት ነው። እኔ ከዘመኑ ጋር በጣም እየተመሳሰለብኝ ስለሆነ ነው የምሬን ነው የምላችሁ። ፍትህ፣ ትክክለኛ ፍትህ እውነት ነው ከእግዚአብሔር ነው ያለው፣ ግን እኛም የምንችለው ማድረግ አለብን። እንዳውን እንደ አባትየው እንግዲህ ዝም ብለን የባሰ ሌላ መቅሰፍት ማስማምጣት አለብን ብዬ አላስብም ራሳችን ላይ። ምክንያቱም አሁን ሶሻል ሚዲያ ላይ እየተፈጠሩ ያሉ ነገሮች እንዳለ እህቶቻችን ናቸው እንደዚህ እየተጠቁ እየተበደሉ ምናምን ነገር ያሉት ማለት ነው። ኢንጀነራል ሴቶች ብቻ ነው የሚጠቁት እያልኩኝ አይደለም፣ ግን አሁን እያየን ባለ ነው ላለው ነገር በቃ ቢያንስ እንደዚህ የሆነ ነገር ሲሆን እያየን እኔ እንዴት አስችሎ ዝም እንደሚባል አላውቅም። ወንድም እህት ምናምን እንዴት ነው ዝም የሚባለው? የሆነ እና እንደዚህ አይነት ነገሮችን ስናይ በጣም የሆነ ቆራጥ የሆነ ነገር ከመንግስትም እኛም ደግሞ ህዝብ ነው መንግስት ድምጽ ማሰማት አለብንና እንደዚህ አይነት ሰዎችን ትክክለኛውን የሆነ ፍትህ እንዲያገኙ ማድረግ የኛ ኃላፊነት ነው። ምክንያቱም ዝም ካለን ያው ከታሪኩ እንደሰማችሁት እንግዲህ መጨረሻው አያምርም ማለት ነው። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ነበረን ቆይታ ይህን ይመስል ነበረ። ያው ቪዲዮቻችን እንደምትወዱት አልጠራጠርም። ሰብስክራይብ ማድረግ እንዳትረሱ፣ ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ቪዲዮችንም እንደምትወዱት ስለማልጠራጠር ላይክ አድርጉት። በቀጣይም በተለያዩ ቪዲዮች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ